ቅድም እንዳልኩሽ ወጣ ስትይ ተቃውሞች ይኖራሉ። በጣም አስተያየቶች ጥሩ ናቸው። ኮሜንቶች፣ ኮንስትራክቲቭ የሆኑ ክሪቲሲዝም እንድታድጊ እንድታስተካኪ የሚሰጡሽ ነገሮች አሉ። ግን ደግሞ ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጪ፣ አውትሻይን አታድርጊ። አውትሻይን ካደረግሽ ተቃውሞን አትፍሪ፣ አይቀርልሽ። ማንም ብትሆኚ አይቀርልሽ። አብሮ የሚሄዱ ነገሮች ናቸው። አርፎ መቀመጥ አንድ ነገር ነው። በቃ እንትን ብሎ ወደ ሚዲያም አለመውጣት፣ ፐብሊክም አለመውጣት። እኔ አሁን ጓደኞች አሉ ስፔሻሊስት ሐኪሞች፣ በጣም ታዋቂ ስፔሻሊስት ሐኪሞች አሉ። ማንም ይናገራቸው ክሊኒካቸው ነው፣ ሆስፒታላቸው ነው የሚቀመጡት። እነሱን ለማግኘት 3 ወር 4 ወር ተመዝግበሽ ጠብቀሽ ነው። ትላልቅ ስፔሻሊስቶች ናቸው። ማንም የሚጽፍባቸው፣ ማንም የሚናገራቸው፣ ማንም የሚሰድባቸው፣ ማንም ዝም ብለው ስራቸውን መስራት ነው። ወደ ፐብሊክ ልውጣ ካልንስ አይቀርም። ስለዚህ ለማንም ሰው ለማንም የማይቀር ነገር ነው። ጨዋ ብትሆኚ፣ ጥሩ ብትናገሪ፣ ብታገቢ፣ ብትፈቺ ምን ሁሉ አይቀርም። ክሪቲሲዝሙ አይቀርም እና እሱን አለመፍራት ያስፈልጋል። እኔ ከሰዎች ጋር ባልተገናኘ ይሄኛው ምሳሌ የምሰጥሽ ከሰዎች ጋር ባልተገናኘ ነው። ግን ነገሮች አሉ የሚያሳድዱሽና ደክሟቸው የሚተዉ ነገሮች አሉ። እኔ አንዳንድ ሰፈር ውስጥ ስገባ መኪና እየነዳው ከሰው ጋር አይገናኝም። ይሄኛው ምሳሌ ነገሮች ነው። በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ ሰፈር ውስጥ። በጣም ነው የሚጮሁት፣ ያስፈራሉ። በመስተዋት ስታያቸው ያስፈራሉ። ይጮሃሉ፣ መኪናሽን እያሳደዱ ይከተላሉ። ከዛስ ያቆማሉ። እኔ ምንድን ነው የማደርገው? just keep on driving፣ መንዳቴን እቀጥላለሁ። ለምን ጮሁብኝ አልልም። ቆሜ ላስረዳቸው አልሞክርም። ምን አረኳችሁ አልላቸው። ይጮሃሉ፣ ይከተላሉ። እኔ መንዳቴን እቀጥላለሁ፣ እነሱ ይመለሳሉ። አንዳንድ ነገሮች እንደዛ ናቸው። የተወሰነ ደረጃ ያሳድዱሻል። ቆመሽ አታያቸው፣ ቆመሽ መልስ አትስጫቸው። እንዳልኩ ስለ ሰዎች አይደለም፣ ጉዳዮቹን ነው ማለት። ከዛ አንቺ just keep on driving፣ ማድረግ ያለብሽን ነገር እያደረግሽ ዝም ብለሽ ወደፊት ሂጂ። ደክሟቸው ይቀራሉ። እና የሰዎችንም ተቃውሞ አለመፍራት፣ እንዲህ አይነት ጉዳዮችም ደግሞ አለማቋረጥ የሆኑ ጩኸቶች ሲኖሩ just ignore it and keep on driving። እንደዛ ያስፈልጋል። ስለዚህ ተቃውሞን አለመፍራት፣ ያለበለዚያ አለመውጣት። እዚህ ጋር ግን በትክክለኛው መንገድ ላይ መሆናችንን ማረጋገጥ ነውና የሰዎችን ሀሳብ አለመስማት አይደለም። መጀመሪያ ላይ አንስተዋል። አስተያየቶች አሉ። አንዳንዴ ሰዎች ይመክሩናል። እኔ እሰማለሁ፣ በጣም እሰማለሁ። የሚገርምሽ አንዳንዴ ኔጌቲቭ እንኳን ተነስተው እንኳን ሲናገሩ እስቲ ቆይ ምን አስቦ ነው? ምን ታይቶት ነው? ምንድነው ማስተካከል ያለብኝ ብዬ አያለሁ፣ አስተካክላለሁ።